ጸጉሯን ቆርጣ ከሳውዲ ሪፖርት ወደ ዱባይ ሪፖርት የወረወረቻትን እህታችሁን ይሄ ጽሁፉን አቁማችሁ አንብቡት ማለት ነው። እኔ ብዙ ጊዜ ተናግሬያለሁ። ባይዘው አረቦችን አትመኑ። 2 እና 3 አመት ብትሰሩ 20 አመት 30 አመት ብትሰሩም እናንተ ሰራተኛ እንደሆናችሁ ማወቅ መቻል አለባችሁ። እናም አትፍሩ፣ ራሳችሁን ተከላከሉ፣ ከብዙ ነገር ራሳችሁን ተከላከሉ ብዬ ተናግሬያለሁ ማለት ነው። ይሄ ቪዲዮ ለብዙ እህቶቻችሁ ህይወት ያድናል። ላይክ ማድረግ እንዳትረሱ እህቶቼ። በተደጋጋሚ ነግራችኋለሁ። እኔ ለእናንተ ስል የማላደርገው ነገር የለም። አሁን ይሄ ቪዲዮ ምሰራ ወላሂ ከራሴ ስራ ከራሴ ከርፍቴ ሰዓት ቆንጥጬ ነው ለእናንተ ቪዲዮ ለመስራት የመጣሁት ማለት ነው። ሞራል ኖሮኝ በሞራል እንድሰራ ላይክ አድርጉኝ ማለት ነው። ጉዳዩ እንደዚህ ነው። ጽሁፉ ላይም እንዳነበብኩት ከሆነ 2 አመት ሰርታ ወደ ሀገር አሳፍሩኝ ትላለች ማለት ነው። እህታችሁ በጣም ደክማል ማለት ነው። ባይደክማትም መብቷ ነው ወደ ኢትዮጵያ አሳፍሩኝ ማለት ኮንትራክት ከጨረሰች። ከዛ እሳፈራለሁ እንዳለች ምትፈትሽ ሴት አሮጊት አምጥተው ባሮጊት ሳይሆን አሉ በጣም መጥፎ ማጅራት መቺ ሴቶች አሉ ሳውዲ አረቢያ ላይ ማለት ነው። ከዛ በነዛ ሴት ታስፈትሻተና መዳም አስፈትሻ ከዛ በኋላ ጸጉሯን ቆርጣ የምትፈትሽዋ ሴትዮ ጸጉሯን ቆርጣ ለሴትዮ ትሰጣታለች ማለት ነው። እንግዲህ ጸጉር ለምን ቆርጣ ለሷም ለሰጠቻት መገመት አያቅትም። ግን አላህ ነው የሚጠብቀው ከመጥፎ ነገር። ራሳችሁን ጠብቁ። ያኔ አሁን እህታችን የሰራችው ስህተት ምንድነው? ጸጉሯ ስትቆርጣት ለምንድነው የምትቆርጭኝ ብላ ራሷን መከላከል ነበረባት። ምንም የሚፈጠር ነገር የለም። ፖሊስ ብትሆን ምን ብትሆን ወላሂ እውነቴን ነው። ለምንድነው የምትቆርጪው? ከጸጉሬ ምን አላችሁ? የሚገርመው ነገር ምንድነው? የራሷን ሻንጣዋን የራሷን ልብስ እንዳለ ውልቅልቅ አድርገው ወስደው የሰዎቹን ልብስ አልብሰው ነው እንግዲህ ጸጉሯን ቆርጠው ለመዳም የሰጧት ማለት ነው። እንደዛ ስትደረጉ ለምንድነው እንደዛ የምታደርጊው ብላችሁ ራሳችሁን በደንብ መከላከል አለባችሁ። ገባችሁ አይደለ? ስትቆርጣት ለምን ዝም አለች? እኔ ቢሆን ዝም አልልም ወላሂ። በጥፊ ነበር መለውሳት። ምንም እንኳን ልትመታን ትችላለች፣ ልታሸንፈኝ ትችላለች፣ ግን ራሴን እከላከላለሁ። ጸጉሬን ራሴ አውሬ ነው ማደርገው። ምክንያቱም ራቆታችሁ እኮ ነው የሚፈትሿችሁ። ታውቃላችሁ አይደለ? ይሄን ብዬ ከግቢም ሊወጣ እችላለሁ። ህግ አለ እህቶቼ። በየቦታው ካሜራ አለ፣ በየደጁ ካሜራ አለ። ብላችሁ በጣም የባሰ ከህይወታችሁ የሚያሰጋ ነገር ሲፈጠር ዝም አትበሉ፣ አትፍሩ፣ አንገታችሁን አትጥፉ። አንገታችሁ ቀና አድርጋችሁ ለምን እንደዚህ ይደረጋለሁ? ለምን ኦኬ መፈተሽ ካለብኝ እፈተሻለሁ፣ ችግር የለውም። ኖ ማተር። ግን ለምንድነው ጸጉሬ ቆርጠሽ ምትሰጫት? ምን ልታደርጉት ነው ብዬ ሀተ ሪፖርት ላይ ማለት ነው ጸጉሬ ሪፖርት ወሰዷት። ከሳውዲ ሪፖርት በትራንዚት ነው ያሳፈሯት ማለት ነው። እሱ ችግር የለውም። ዱባይ ሪፖርት አደረጓት ማለት ነው። ሀታ ሳውዲ ሪፖርት ስትገባ በር ላይ ስትገባ ማለት ነው መጮህ ነበረበት። ጸጉሬን ቆርጣኛለች። ሀታ ይሄ ሁሉ የ2 አመት ስትኖር የሰበሰበችው ልብስ ራሱ ወስደውት ባዶ ሻንጣ ነው የሰጧት ማለት ነው። ሻንጣው ስትከፍተው ባዶ ነው። እንግዲህ ጽሁፉ ላይ እንዳስቀመጠችው ከሆነ ማለት ነው። እህቴ አይዞሽ ነው የምልሽ እኔ። አይዞሽ በቃ የሆነው ሆኗል። ግን ነገ ሌላ ሀገርም ብትሄጂ ፈሪ አትሁኚ። ራሳችሁን አውሬ ሁኑ። በቃ ራቆታችሁ ብትፈተሹ ምናምን ብትፈተሹ አውሬ ሁኑ። መፈተሽ ችግር የለውም፣ ግን አውሬ ሁኑ። ምክንያቱም እሷ በመፍራቷ ዝም በማለቷ ምክንያት ጸጉሯ ቆርጣ ለመዳም ሰጥታታለች። እንግዲህ ጸጉሯ ለምንድን ነው የቆረጠችው? እኔ ብዙ ጊዜ ተናግሬያለሁ። እንኳን ጸጉሬ ከኔ ቆርጣ ልትወስድ ሀተ ሽንት ቤት ላይ ጸጉራችሁ ብዙ ጊዜ እናገራለሁ። ሽንት ቤት ላይ ጸጉራችሁ እንትን አትበሉ። ቆሻሻ ላይ ዝም ብላችሁ ከላይ አታስቀምጡ። ደብቁ፣ ቆሻሻ ጣሉ ለለው። ምክንያቱም ያስደግማሉ። ወላሂ እንደ አረቦች ደጋሚ የለም፣ ያስደግማሉ። ይሄ ድግምት እኮ ሀቅ ነው። ይሄ በረሱላችን አለይሂ ሰላቱ ሰላም ላይ ራሱ ደግሞባቸዋል። እንኳን በእኛ ላይ ማለት ነው። እንኳን እነሱ በዱንያ ላይ ሳሉ ጀነት የተመሰከራቸው ረሱል አለይሂ ሰላቱ ሰላም ይቅርና እኛ ራሱ ስንት ኃጢያት ስንት ደካማ ባሪያ የሆነውን ራሱ ጀነት ያልተመሰከረልን ወንጀለኛ የሆን ባሪያ ራሱ እኛ ላይ በጣም ይደረጋል ይሄ ነገር ማለት ነው። አላህ ይጠብቀን እንጂ ማለት ነው። ግን ለዚህ ሁሉም ጥንቃቄ ያስፈልጋል ውዶቼ። ወላሂ እውነቴን ነው፣ ጥንቃቄ ያስፈልጋል። ሞዴሳችሁ በቃ ሞዴሳችሁ ምናችሁ ፓንታችሁ ስታጥቡ ምናምን በሞዴስ በተለይ በጣም ድግምት ይሰራል። በነገር ብዙ ጊዜ ነው ሰምቻለሁ በሞዴስ የሚሰራ ድግምት ማለት ነውና እባካችሁ እህቶቼ አትፍሩ። ከናንተ ሁሉም ሰው 9 ወር ነው የተወለደው። እናንተ ጥፋት ካልሰራችሁ ለምሳሌ እቺ ልጅ ጸጉሬ ቆርጣኛለች አውቀው ደግሞ ምንድነው የሚያደርጉት መሰላችሁ? ሽንት ቤት ወስደው ነው የሚፈትሿችሁ። ይሄን ነገር የሚያደርጓችሁ ማለት ነው።
ሽንት ቤት አልገባም ሳሎን ላይ ፈትሽኝ ማለት ትችላላችሁ። ገባችሁ? ምን ለምን ራቆተንም ሳሎን ላይ ተፈትሽኝ ማለት ለምን ጩኸታችሁ እንዲሰማ የሆነ ነገር ቢያደርጓችሁስ እዛ ሽንት ቤት ቢያፍኗችሁስ የሆነ መድኃኒት ቢሰጧችሁስ ቢገሏችሁስ በጣም ከባድ ነው ይሄ ነገር። ከእንትን ደግሞ ካሜራ ወደሌ ከዚህ በፊት እኔ ያጎቴ ልጅ እንደዚህ ተደርጋለች ባይዘው ማለት ነው። ለብዙ ጊዜ እኔ ሳውዲ እንደመጣችም አላውቅም ነበረ እና እሷ ራሱ እንደዚህ ተደርጋ የ2 ወር ደሞዟን ቀምታ እንዳለ ልብሷን ምናምን ቀምታ ማለት ነው ወደ ሪፖርት እንትን ብላታለች ማለት ነው። ግን የ2 ወር ምን አደረገች ያጎቴ ልጅ አለች ሪፖርት ላይ ብሬን ትስጠኝ ብላ ሴትዮ ፈርታ ምንም ሳትተነፍስ ቶሎ ብላ ነው ስባ ብሯን የሰጠቻት ማለት ነው። እና እባካችሁ እህቶች ድመት አትሁኑ፣ ፈሪ አትሁኑ። ፈሪ ለዚች ዓለም ለዚህ ምድር ፈሪ አይመጥንም። ምንም ይፈጠር ነገር የለም። ሰው ሀገርን ብትሆኑ ህግ አለ። እኔ እጮሃለሁ ፖሊስ ደውላለሁ ማለት ትችላላችሁ። ከፈለግሽ ፈትሽን ግን ጸጉሬን መቁረጥ አትችይ ማለት ትችላላችሁ። ገባችሁ አይደለ? እና በጣም ያስፈራል። እህታችን ያው ምንድነው ጥያቄዋ አንድ ነገር በሉኝ ለምንድነው ልብሱ ሲቅር ሁሉም ነገር ይቅርብኝ ግን ጸጉሬ ለምንድነው የተቆረጠው? ኦፍ ኮርስ የሆነ ነገር ሊታስደግምበት ይሆናል። አንቺ ደግሞ በመታምኚው ነገር በቃ ዱዓ ማድረግ አለብሽ። ራስሽን ቁርአን እየቀራሽ በቃ ሳይኮሎጂ ደግሞ ይሄ ነገር ለምን እንዳትይ እንትን ማለት ራስሽን ማሳመን በቃ ካላህ ውጭ በቃ አላህ ያለው ነው የሚሆነው እንደሆነ ማመን መቻል አለብሽ። በዛ መንገድ ራስሽን ነፃ ማውጣት ትችያለሽ። ያው ሌላ ሀገር ስትሄጂ ከዚህ በኋላ ፈሪ መሆን እንደሌለብሽ ጠንካራ ሴት መሆን እንዳለብሽ ለራስሽ አሳምነሽ እንትን ማድረግ አለብሽ ማለት ነው። እህቶቼ ይሄን ይመስላል። ብዙ ጊዜ እንደዛ አይነት ነገር ይደረጋል። ባይዘው ወላሂ እቺ ልጅ አሁን ሚዲያ ስለወጣች ነው እንጂ ብዙ ጊዜ ሚዲያ የማይወጡ በጣም ብዙ የሚበደሉ አሉ። እስከመጨረሻው ጸጉራቸው የሚላጩም አሉ። የሷ እንኳን እንደውም እንደሱ ሙሉ ለሙሉ የተላጩት እኮ እኔ ኖርማል ብዬ ነው ማስበው። ኖርማል ነው ብዬ ነው ማስበው። ወላሂ ለምን እቺ እኮ ሆን ተብሎ ነው እንግዲህ ልትሄድ ነው። ባሏን አታማልልባት፣ ልጆቿን አታማልልባት። ሆን ተብሎ የተሰራ ሴራ ነው ማለት ነው። በጣም ይከብዳል እላችኋለሁኝ። እንግዲህ ለእህታችሁ ኮሜንት ላይ ሁላችሁም አበረታቷት፣ ጥሩ ጥሩ ነገሮችን ጻፉላት። ለምን ታያለች። ይሄን ትላንትና አሁን ይሄን ስጽፍልኝ ዱባይ ሪፖርት ላይ ነበረች። እንግዲህ በሰላም ለሀገርሽ ያብቃሽ። ያልፋል ይሄ ቀን። መጥፎ ነገሮች ሁሉም መጥፎ ነገሮች ለበጎ ናቸው። አላህ አንቺን ለመፈተን የሚያመጣው ነገር ነው። አንቺ እንድትበረቺ እንድትጠነክሪ በነገ ህይወትሽ የተሻለ እንትን እንዲኖርሽ የሚደረጉ ፈተናዎች ናቸው። አላህ ይጠብቅሽ ባለሽበት ቦታ። ሁላችሁም ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ይብዛ። በቀጣይ ደግሞ ወላሂ በጣም አሪፍ ቪዲዮ ይዤ ነው የምመጣው። ሁላችሁም ላይክ